በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ውድ ተመልካቾቼ እንደምን አላችሁ? እኔ እግዚአብሔር ይመስገን አለሁኝ በቸርነቱ። ዛሬ እንግዲህ እንደተለመደው ወደ አንድ ጥንታዊና ታላቅ የበረከት ቦታ ወስዳችኋለሁ። ይህ ቦታ ከናዝሬት ወይም አዳማ በ30 ኪሎ ሜትር ርቀት ላይ የሚገኝ በጻድቁ አባታችን አቡነ ኤዎስጣቴዎስ ስም የተገደመ የሙክዬ ጮባ ጋሌ ደብረ ቅዱሳን ፈለገ ሕይወት አቡነ ኤዎስጣቴዎስ ገዳም ነው። ቅዱስ ኤዎስጣቴዎስ በኢትዮጵያና በኢትዮጵያ ቤተክርስቲያን ታሪክ ውስጥ ጉልህ ስፍራ ያላቸው ታላቅ ጻድቅ ናቸው። አባታችን አቡነ ኤዎስጣቴዎስ ተወልደው ያደጉት በኤርትራ ክፍለ ሀገር ውስጥ ነው። አባታቸው ከክርስቶስ ሞዐና ከእናታቸው ስነ ሕይወት ተወለዱ። የጻድቁ የመጀመሪያ ስም ማዕቀበ እግዚእ ነው። ያም ማለት ለጌታ የተጠበቀ ማለት ነው። አቡነ ኤዎስጣቴዎስ የተባሉት በኋላ ነው። አቡነ ኤዎስጣቴዎስ ገና ከልጅነታቸው መንፈሰ እግዚአብሔር ያደረባቸው ስለሆኑ ለዚህ ዓለም ግድ አልነበራቸውም። ከቤተ ክርስቲያን መግበት መምህራን የቤተ ክርስቲያን ትምህርት ተምረው ዲቁና ተቀብለው በነቅነት በቅድስና ሲያገለግሉ አበው ዳግማዊ እስጢፋኖስ ብለው ይጠሯቸው ነበር። ጻድቁ ገና በወጣትነት እድሜያቸው ምናኔን መርጠው በጾም በጸሎት በስግደት ይተጉ ጀመር። እንዲህ ባለ ሕይወት ሳሉ አንድ ቀን ለስም አጠራሩ ጌትነት ይሁንና መድኃኒታችን ኢየሱስ ክርስቶስ ወደ አቡነ ኤዎስጣቴዎስ ዘንድ መጣ። በዘባነ ኪሩብ በግርማ ቢያዩት ደነገጡ። ጌታ ግን ወዳጄ ኤዎስጣቴዎስ ገና ከእናት ማኅፀን መርጬሃለሁ፣ ከኢትዮጵያ እስከ አርማንያም ሐዋርያ ትሆን ዘንድ ሹሜሃለሁ ብለው ሾሟቸው። ዛሬም እንግዲህ ከ600 ዓመት በላይ የሆነው ገዳማቸው ወደ ሆነው የአቡነ ኤዎስጣቴዎስ ገዳም ብቅ ብለናል። አባታችን ስለ ገዳሙና ስለ ቤተ ክርስቲያኑ ያለውን ነገር ያስተምሩናል። አብራችሁን ቆዩ። ደብረ ቢዘን የሚባሉ ቦታ ያው አባታቸው ክርስቶስ ሞዐ እናታቸው ስነ ሕይወት ከሳቸው ነው የተወለዱት። ከዚያው በትምህርት በሕፃንነታቸው ትምህርት አጎታቸው ጋር እየተማሩ ቆይተው ሲኖሩ ያው ከድቁና ወደ ቅስና ከቅስና ወደ ጵጵስና ደረሱ። ከዚያ ያው እንግዲህ ብዙ ቦታ ውጪ አርማንያ ድረስ ሄዱ። ባህረ ኢያሪኮን ተሻግረው ምን ብለው ከዚያም ያው ሙትም አስነስተዋል። ባህረ ኢያሪኮንም እንደ ሙሴ ከፍለዋል። ከዚያ እዚህ ቦታ ላይ ሲመሰረቱ መጨረሻ ላይ እንግዲህ ይሄ ገዳሙ የሚጠራው ጋልይ ተብሎ የሚጠራው ጋሊ ጮባ ተብሎ የሚጠራው አባ ጋልይ ነው የሚባሉት አቅኚው አባት አባ ጋልይ እና አባ ተክለ ማርያም አባ ጋልይ ባለመሬቱ ባለቦታው ናቸው። አቅኚው ደግሞ እዚህ ጋር የተከሏቸው አባ ገብረ ሕይወትና አባ ተክለ ማርያም ይባላሉ። ከዚያ ደግሞ ምስለኔዎቹ እናቶ ደንቆር እናቶ ጎባጥ ይባላሉ። ዛሬ ቦታቸው እዚህ ቦታ ላይ አለ። ከዋሻ ከወጥተው በሳር ቤት ነበር። ከሳር አሁን ሁለተኛ ነው የቆርቆሮ ሲቀየር ማለት ነው። በሳር በዋሻ ነው የኖሩት። በጠላት ጊዜም ያው ዋሻ ውስጥ ናቸው እና ያው ታሪካቸው እንግዲህ ብዙ ነው። ይሄን ያህል ብለንም ባንዘልቀው እኛ ብዙ ነው። ከትንሹ ከብዙ በትንሹ ይሄን የመሳሰለ ነው ታሪካቸው። እንግዲህ ትምህርታቸውን ደግሞ በገድላቸው ላይ ይገኛል። ያለው ያደረጉት ተአምር ፀሐይን አቁመዋል። ባህረ ኢያሪኮን እንደ ሙሴ ከፍለዋል። ያው በአጽፋቸውን አንጥፈው ተማሪዎቻቸውን ይዘው ሲጓዙ ከዚያም እዚያ አርማንያ የምትባለው ሀገር ሲደርሱ ሕፃን ሞቶ አግኝተው እዚያ ሲያለቅሱ ሄደው ተጠግተው ይሄ ሰው ማን ነው የሚመጣው እያለ ለቀሰኛ ወደ እሳቸው አይቶ ሲጠጋ እግዚአብሔር እንግዲህ ይህን ታሪክ ታደረክልኝ ብለው ያንን ሞት ተነስ ብለው ጠርቶ አስነስቶታል። ያ ሕፃን ማለት ነው የሞተውን ወደ ቀብር ይዘው ሲሄዱ እና ይህን ይመስላል እንግዲህ ባጭሩ። በጣም ደስ ይላል። አባታችን እዚህ ቦታ የተደረጉ ገቢረ ተአምራትን እስኪ ንገሩን። እዚህ ደግሞ እንግዲህ ያው በጸበላቸው አይነ ስውር ቤት የዋለ 3 ዓመት 4 ዓመት የተቀመጠ በጸበላቸው ተፈውሶ እንትን ብሏል። እንደገና ደግሞ አንዲት ሕፃን በስንት ዓመተ ምህረት ነው በ2016 ነው በ2014 ዓመተ ምህረት ተናዝሬት ያው ከሐኪም ቤት እንትን ተብላ
ሐኪም ቤት አቅቶት አንጥተዋት እዚህ 3 ቀን ሳጠምቃት አይኗ በራ። ታምረ ኢየሱስ ሰጠዋት፣ አነበበች። በዚያው ድኖላት ይኸው ዛሬ አለች። ልጅቷ ኑሮ ላይ ነች ያለችው። እንደገና ደግሞ በጸበላቸው ያው መሀን የሆነች ከዚህ ሄዶላት አሜሪካን ይህን ጸበል እንደደረሰላት በ9 ወሯ ወንድ ልጅ ወልዳለች። ለእንትኑ 8,000 ብር ልካ እንትኑን ልከንላታል ማለት ነው። ካርኒ ቆርጠን ልከንላታል። አሁን ደግሞ በ2010 ነው እዚህ ጋር ያው እንደዚህ ለቤተ ክርስቲያኑ ስራ ሰዎች ሰብስበን እዚህ ቁጭ ብሎ ፎቶ ሲያነሱ በዚህ በካሜራ ሲገልጹ እዚህ ጋር የሁለት መልአክ ወርዶ አብሮ ተነስቷል። እሱም አለ ይታያል። እዚሁ ሞባይል የያዙ ሰዎች ጋር አለ እነ መምሪያ ይምሮ ጋር እና ይህን ገቢረ ተአምር እያሳየን ያለው። ሌላው ዘበኛ አይፈልግም። ዘበኛ 2 ቀን ሲጠብቅ ነብር ወይ አንበሳ ይመጣል። ዘብ ብዙ የለም እዚህ ጋር አይቀመጥም፣ አያስቀምጡም። ዘበኛ ወይ ነብር ወይ አንበሳ ይመጣል። ሌላው እንደገና ያው ግራኝ መሐመድም እነ ወዲት ጎዲትም ይህን አካባቢውን ሲያቃጥሉ እነ ግራኝ መሐመድ ጣሊያን ሲያቃጥል ይህን ቦታ እዚህ ጋር ሲደርስ ምንድነው የቦታ ወረረኝ ብሎ ከዚያ አልፎ ገልዲያ ሲደርስ ይህን ቦታ መለስ ብሎ ሳያው በዚህ ጋር አልፏል ነው የሚሉት አያቶቻችን። ይሄ ገቢረ ተአምር አላቸው። እንግዲህ ለዝናብ ምሕረት ተለማኝ ናቸው። ስለካ አደረግን ነው በረዶ የለም በአካባቢው። ይሄ ተምች ቢመጣ ይሄ እንትን ቢመጣ ኩብኩባ ቢመጣ አያስነኩም። ታሪክ አላቸው፣ አያስነኩም። እና ይሄ ገቢረ ተአምር አላቸው። በጣም ይገርማል። አባታችን ቤተ ክርስቲያኑ ገዳምም ነው ሲባል ሰምቻለሁ። እና በ600 ዓመት የነበረው መነኮሳቶች ነበሩ። እንዴት ነው እስኪ እሱን በፊት አባ ጋልይ ከሚባሉት እና አባ ወልደ ማርያም የሚባሉ ከዚያም በኋላ ያው እንትን ሲሉ አሁን መጽሐፉን ሁሉ እየፋቁ ቆዳ እየፋቁ ተቆዳ እንትን እያሉ ብራና የጻፉት መምህር በትረ ስላሴ ይባላሉ። መጽሐፋቸው ይገኛል። ገድሉ ታምረ ማርያሙ ቅዳሴ ሁሉ የጥንት ብራና መጽሐፍ ነው። ያው በፊት ጥንት በዋሻ እንደነበረ እንትን ነው በመነኮሳት ነው። ከዚያ እዚህ ከወጣ ያው መነኮሳት እዚህ ጋር ብዙ ስለሌሉ ስለማይቀመጡ ያው እዚህ ቦታ ላይ እንግዲህ ጸበሉ ምናልባት ታያችሁ ተጸበሉ በላይ ነው ዋሻው። ተነዶ ተደርምሶ አልቆ ነው እንጂ ዛሬ እምነቱ ሁሉ እዚያ ጋር ይገኛል። እምነቱ ሁሉ አለ እዚያ። አሁንና ከዚያ ወዲህ በአባቶች ካህናት ያው ሐዋርያቶቹ የአባቶቻችን አያቶቻችን ያው እንደ መነኩሴ የሚታዩ ነበሩ። አዛውንት በ90 ዓመታቸው በ100 ዓመታቸው ነው ያለፉት። እኔ የደረስኩባቸው እንኳን አብሬ አሁን በ90 ዓመታቸው የሞቱ አባት አሉ። መምህር ክንፉ ይባላሉ። እነሱ ናቸው። ያው መነኮሳት አንዳንድ ይመጣል አብረን ነው የምንሰራው። ግን አሁን ለመገደም የቤተ ክርስቲያኑ ካለቀ ለመገደም እቅድ ይዘናል። አሁን ከአዲስ አበባ ወይም ከናዝሬት አካባቢ ወደዚህ ቦታ ለመሳለም መምጣት የሚፈልጉ ምዕመን እንዴት መምጣት ይችላሉ? መንገዱ እኮ አሁን ውሃ እየቆራረጠው ነው እንጂ መኪና ይገባል። አሁን እናስጠርገዋለን። አሁን ለባዛር ድግስ ዝግጅት ስላለን ለጥር 2-3 ጀምረን ዝግጅት ስላለን በመኪና በዶዘር ይጠረጋል። እናስጠርጋለን። እንትን ይመጣል መኪና አውቶ ይሄ እንትኖች ቅጥቅጥ ይመጣል። 20-30 እስከ 50-60 ቅጥቅጥ ይመጣል ከሌላ መኪና በስተቀር ማለት ነው። እና ያው ጸበላቸውን የሚያያችሁ ከዚህ ወንዝ የለ በጋ ከክረምት እንደዚህ እንጠባጠባል ከስራቸው። እሺ አባታችን እንግዲህ ይህንን ቪዲዮ የሚያዩ በጠቅላላ ለቤተ ክርስቲያኑ ምን የሚያስፈልጉ ነገሮች አሉ? የበረከት ተሳታፊ መሆን የሚፈልጉ እህት ወንድሞቻችን፣ ከዛ ደግሞ እናንተን እንዴት ማግኘት ይችላሉ? አካውንት ካለው የስልክ ቁጥር ካለ ቢነግሩልን። አካውንት እንግዲህ በህንፃው ደረጃ አካውንት አለ። በህንፃው አካውንት እናስገባዋለን፣ ችግር የለውም። የቤተ ክርስቲያኑ ምእመናኑ ትንሽ እያጠረብን ያው በከተማ እየፈለሰ ሄዶብን ነበረ። አሁን እየተመለሰልን ነው። እንግዲህ ምእመናን ስለሚያጥረን ያው የካህናቱ ደሞዝ አሁን 1500 ብር ነው በወር። 10 ነን 12 ዲያቆን 6 4 ቄስ ሂሳብ ነው። ያው 10 ሰሞነኛ ነው። እንግዲህ እችን ከህዝብ ላይ ለቅመን እንደዚሁ ደጋግ ከሚሰሩ ቅዱሳኖች ላይ እንትን እያልን ነው።
እና አሁን የሚቸግረን ነገር ቢኖር ምንድን ነው? አልባሳት፣ የካህናት አልባሳት የለም፣ አክሊልም የለም። ብዙ የሚጎል ነገር አለ። ሌላ ምንድን ነው? ጽናም አንድ ጽና ያንሰናል። እሱ ይኖረናል። እኛ ያው ስልኬን ትይዛላችሁ፣ እንገናኛለን። በዚሁ ንገሯቸው ስልክ ቁጥሮትን። እንግዲህ ጻድቁ ኤዎስጣቴዎስ እንግዲህ ታላቅ አባት ናቸው። ስለት ሰሚ፣ በተለይ አይን ችግር ካለባችሁ መውለድም ለተቸገሩ እህት ወንድሞቻችን መምጣት ትችላላችሁ። ጸበሉን ማግኘት ትችላላችሁ። ለአባም ደውላችሁ የጸሎት እስቲ ማስያዝ ትችላላችሁ። አባ የጠቀሱትንም እነዚህ የሚያስፈልጉት ነገሮች ለቤተ ክርስቲያንም ማሟላት ትችላላችሁ። እንግዲህ አባታችን ስልክ ቁጥሮትን ንገሯቸውና መደወል እንዲችሉ። እሺ፣ እኔ ስልኬ 33 09 33 10 75 74 ነው። 22 32 0982። እሺ አባታችን እግዚአብሔር ይስጥልን፣ በጣም አመሰግናለሁ። ጎርካው በእርግጥ ከኛ ልቤ በፊት ነው። ከ100 ዓመት በላይ ነው የሚሆነው። አባቶቻችን ሲነግሩን ያው እኛም ስንወለድ ተተክሏል ነው የሚሉት። እነኛ ግን እያረጁ ያው ተዛሃለም አልፈዋል። እኛም እንኳን እድሜያችን የኛም ትንሽ እልፍ ብሏል። ግን እኛ ስንደርስ ወርካው እንዲሁ ነው። ትልቅ ወርካ ነው፣ እንደዚሁ ነው የምናየው እና በጣም በጣም ትልቅ እድሜ አለው እና በተረፈ ደግሞ ሌላው ያው ቤተክርስቲያኑ ድሮ ሳር ነበር። ከዛ በኋላ በእኛ እድሜ ያው በሳር ውስጥ ስጋው ደግሞ ተቀብለናል፣ ቆርበናል፣ ልጆች ሆነን። ደጀ ሰላም የሚባልም ደግሞ አለ። ደጀ ሰላሙ ሳር ነበረ። ከዛ በኋላ አባቶች መነኩሴዎች ነበሩ በብዛት ያሉት። እነሱ እንደገና አገርን እየሰበሰቡ ያው በግንብ ተሰራ ቤተ ክርስቲያኑ። አሁን ያለው ያው ግንብ ውስጥ ነው ያለው እና ይሄን ነው የምናውቀው። እና አገልግሎቱም በጣም ረዥም ዘመን ነው። ቤተ ክርስቲያኑ ከተተከለ በጣም ረዥም ዘመን ነው። ዋሻውም አለ፣ ታቦቱ የወጣበት ዋሻውም አለ። አባቶቻችን ሲነግሩን ከዋሻ ውስጥ ነው ያወጣሁት፣ በህልም አሳይተው ነው ያወጡት ይባላል። ዋሻው አሁንም ዋሻው አለ። አሁን ጠበሉ በላይ ነው ዋሻ ያለው፣ ጠበሉ በላይ ነው ያለው። አሁንም አለ ራሱ። እንደውም ልጆች በእኛ እድሜ ልጆቹ እየሄዱ ያዩት ነበረ ዋሻውን። ግን አሁን ገደሉ ከለከለ። በጣም 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 እንዲህ ያለው በጣም አሁን ግን በቃ በርቁ ነው የምናየው እንጂ አስጠጋ ነው። እና ብዙ ታሪክ አላቸው ታቦቱ፣ ብዙ ታሪክ አላቸው። እና ለአገሩ ደግሞ ጤና ናቸው፣ ሰላም ናቸው። ችግር እንኳን 2-3 ዓመት ችግር ቢኖር ረሃብ የለም። በአገሩ ላይ ጥጋብ ነው። በቃ ምንም ነገር እንደ እህል እንኳን ቢደርቅ ጥጋብ ነው ራሱ። ምንም የሚጠፋ ነገር የለም። እና ስለዚህ ይሄን ነው የምናውቀው። ጮቹን እንቀበላለን፣ እናስጎመኛለን፣ ገደሉንም ጠበሉንም ሁሉንም እናሳያለን። በጥሩ ሁኔታ እንቀበላለን። እሺ አባታችን በእርስዎ በእድሜዎት በጣም አስገራሚ ነው የሚሉት ገቢረ ተአምር የተደረገው በጻድቁ እና በዚህ ቤተክርስቲያን እስኪ ንገሩን። በዚህ ገዳም የተደረገው በእርግጥ በእኛ እድሜ ያንን የሳሩን ቤት አይቻለሁኝ። ደግሞ መሬት የላቸውም ነበረ፣ መተዳደሪያ መሬት ወደ 5 ሄክታር መሬት አስረክበ ተቀብለናል። በእኔ ራሴ ተከራክሬ በፊት የላቸውም ነበር መሬት መተዳደሪያ። አሁን ለከብትም እንደው ምናልባት ላሞችን ቢረቡ እንደው ምናልባትም በሚል ይህን ገደማው በሙሉ አስፈቅደን ገበሬውን አስፈርመን ተወረዳ ግብርና ተወረዳ አስተዳደር መተን አስጎብኝተን ያ መሬት ተረክበናል። አሁን ያው እየተጠቀምንበት ነው ለታቦቱ። በእኔ እድሜ ይሄን አይቻለሁ። በእኔ እድሜ ነው ይሄን የሰራሁት ራሴ። እንደውም ተመላልሼ ስሞትን ግን አልነገሩንም። አይ ስቤን እነግርሻለሁ። ይሄው እነግራቸዋለሁ። አለማየሁ ችግር የለም። ቢገርም አለማየሁ ለዚህ ለመሬት ክርክር አንድ 3-4 ልጆች ተጋሌ ተነስተው አይመነጠርም ብለውን አግደውን። ይሄ አሁን አይተዋል፣ መሬቱን አይታችኛውን
እዛ ላይ አግደውን ምንድናችሁ? ኧረ ተው እባካችሁ ስንላቸው ምን አገባቸው አሉ። ኧረ ተው ተው ሊቀመንበር እና እንኳን ሊቀመንበር እንትን አንጣ ፌዴራል አንጣሉ። ወዲያውኑ በቃ ለመጎብኘት ልክ ግንቦት 1 ቀን ግብርና መጥቶልን ነበረ። እኛ መጀመሪያ እንትን ያለው የመቃብር ቤት ቦታ የለንም፣ መቀበሪያ የለንም፣ ጫካ ነው ገደል ነው በሚል ያ ያመለከት ነው። ያን ሰውዬ ለማስጎበኘት መጣን፣ አሳየ ነው። ይኸው እንዲህ ያሉ ልጆች ከለከሉን አለው። እስቲ የት ነው አለ። ከዚህ ከጠበሉ በላይ ጀምረው አልፎ 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 መንጠረው ጫካውን ቆልለውታል። እኛ ግን ያኛውን የመነጠር ነው። አሁን አሳየ ነው። በቃ ይሄማ ትክክለኛ መከስ አለባቸዋል። ጣቢያ ነገኑ ጣቢያ አለ። በቃ ልክ እሑድ ቀን ነበር የመጣው። ሰኞ ሊቀመንበሩ ጃዶን ታውቀዋለህ? ጃዶ ነበረ። እኔ ደበበ ደምሴ የኔ መሳፍንት ሄድን ጣቢያ። በቃ ማማን ያሉ ከሌ ያሉ ነገሰም አለ ምስክር። ጣቢያ ወዲያው አስመሰከርና ወዲያው ትእዛዝ ወዲያው ይዘን መጣን። ሊቀመንበሩ እሱ ነው። ወዲያውኑ እነኛ ደግሞ እንከሳለን ብለው ቀድሞ ሲሄዱ ጣቢያ እኛም ተኋላ ተከተል። እሺ እናንተ ስማችሁ ማን ነው? ከሌ ምንድን ነው ችግራችሁ? እንደዚህ ጫካ ተመንጥሮ እናንተ ናችሁ አጋጆቹ? ማማኖስ ከሌ ይርግባ ጣቢያ ቀበቶን ፈታ ጣቢያ ግጥም። ወዲያውኑ አስቸኳይ ያ መሬቱ ከግብርና ከወረዳ ከፖሊስ እንትን እንዲመጣና በገል ያዞረው መኪና ይገባል ጥግ ድረስ። በዛ መጥተው ያን ወደ 3 ነው 4 ድርጅቶች መጡ። አዩ ለታቦቱ ይፈቀዳል ሲሉ አጠኑልን። ከዛ ወዲያ በእጃችን አደረግን። አሁን ይሄ እንግዲህ የሰው መሬት ነበረ። ቢገርምሽ ይሄ ህንፃ ያረፈበት የሰው ነበር፣ የሰው ይዞታ ነበር። ከዛ 10 ቅርጥ መሬት እዛ ለወጥን። ይህን በእጃችን አደረግን። አሁን ህንፃው ላይ ተመሰረተ። ይሄ ገደማ አሁን የኛው የታቦቱ ነው። ሳሩን እየሸጥን ነው የምንጠቀመው። አሁን ይሄንን በቃ መሰረትን። እንደውም አሁን ወደ 10 ቀርጥ አለን። እንደገና 4 ቀርጥ ያልተመነጠራል። ተነሱ በሉ። ከአባቶቻችን እንደሰማነው ጻድቁ አቡነ ኤዎስጣቴዎስ ዛሬም ተአምራትን እየሰሩ ይገኛሉ። በዚህም ቤተ ክርስቲያን ከአንዴም 2 ጊዜ መላእክት ተገልጠው አንድ ጊዜ በፎቶ እንዳነሷቸው ቅድም አባታችን ነግረውን ነበረ። ከዚህ ቪዲዮ በኋላ ያንን ፎቶ አስቀምጬላችኋለሁ። እንግዲህ ጻድቁ አቡነ ኤዎስጣቴዎስ ሁላችሁንም ለደጃቸው እንዲያበቋችሁ፣ ቤተሰባችሁን እንዲጠብቁላችሁ፣ እንዲያማልዷችሁ፣ ተአምራትን በቤታችሁ እንዲሰሩላችሁ ምኞቴ ነው። ከዛም በተጨማሪ እዚህ ገዳም መሳለም የምትፈልጉ በዚህ ስልክ ቁጥር በመደወል ካላችሁበት እንዴት መምጣት እንደምትችሉ አባቶቻችንን ጠይቃችሁ መምጣት መሳለም ትችላላችሁ። በሚቀጥለው ቪዲዮዎች እስክንገናኝ ድረስ ሰላም፣ እግዚአብሔር ከእናንተ ጋር ይሁን።